ሰው ለነብዩ ክብር ጠላት ማጆን ያደለው ከምንጩ ዕውቀትን ይጠጣል። ያልታደለው አህባሽ በየመቃብሩ ዶሪህ ያማርጣል። የተመረጠ ሰው ለነብዩ ክብር ጠላት ይጋፈጣል። ያልታደለው አህባሽ ለአይሁድ ለክርስቲያን መረጃ ይሰጣል። ሐቅና ባጢሉ እንዲህ ግልጽ ሲል እንዴት ይጣፍጣል። ወቁል ጃአ አልሐቅ ወዘሐቀ አልባጢል ኢነል ባጢለ ካነ ዘሑቃ። አላሁ አክበር። ሰለፊይ ወደ አላህ እጁን ይዘረጋል። አህባሽ ከሬሳ ልብስ ጸጋ ይፈልጋል። ካሜራ ፊት ቆሞ ጥመትን ይጠርጋል። ነስአሉላህ ሰላመተ ወልዓፊያ። ህሊና ካልዛለ ከቁርአን ከሐዲስ ሰው እንዴት ይጋጫል? ሽርኩ ሲነገረው ሐቅ እንደመቀበል ለምን ይወራጫል? ሙስሊም ነኝ ያለ ሰው ጥመት ካልገበየሁ ብሎ እንዴት ይቆጫል? እንዴት እናንተዬ! አሳዘነኝ በጣም አህባሽ ያልታደለው። አሁንማ ሁሉም እያነሳ ጣለው። የገዛ ጥመቱ አናዶ ገደለው። ይመርገራዶን ግን እንዴት እንበለው? እዛ ማዶ ከሽርክ አካባቢ ቆሞ የኖረ ዛፍ መብረቅ ገነደሰው። እሱን ድልድይ አድርጎ ልሸጋግር ይላል አህባሽም እንደሰው። አለቀለት ያልነው ተልኮ መቻልቆ ቆሞ ያልጠቀመ ፊትና ያጣም ወድቆ መቼም ሞልቶ አያውቅም የቢድዓ ካዝና የጥመት ሸለቆ። ነስአሉላህ ሰላመተ ወልዓፊያ። የተበደልን ቢሉንም ግን የተውሂድ ሰው ሞት አይጠራም። እስኪ አላህን እናመስግን። አልሐምዱሊላህ። እንደዚህ ነው አቋማችን፣ ግልጽ ያለ ውብ አበባ። ሽርክ ጥመት የማይሰብረው ማያሸበር ለወከባ። ምን ስማችን ቢቀየርም በአህባሽና በሱፍያ ዋሃብዮች ቢሉን እንኳን እኛ ሆነን ሰለፍያ ደስተኞች ነን። የመንገዴ ፍጻሜ ነሽ ከአድማስ አድማስ መጨረሻ፣ በተውሂድ ላይ እንደጸናሁ የጉዞዬ መዳረሻ፣ አንቺ እኮ ነሽ የኔ ሐሴት ለአኺራ የጀነት ስሻ። ሰለፍያ የሌለሽን ያልሆንሽውን ገዳይ ብሎ ስም ቢቀባሽ፣ የውሸታም ብዙ ጩኸት ለአንቺ እውነታ ምን ሊረባሽ? በጥላቻ እጅግ ሰክሮ ወሮ በላ ቢልሽ አህባሽ፣ ምን ሊፈይድ ምን ሊረባሽ? በኑረዲን እብኑ አልዓረቢ ወሰላም